እሺ አመሰግናለሁኝ። ብዙም እንደ ሀገራችን ባህልም ራስን ማስተዋወቅ ያልተለመደ ቢሆንም ጌታቸው ማነው? ዩቲዩቡ ማነው? ዩቲዩብ ባለቤት እንዴት ነው የሚሰራ? ምን ነው የሚሰራ? የሚለውን ትንንሽ ነገሮችን ለማስተዋወቅ ይህ የመጀመሪያ በራሴ ሪከርድ አድርጌ የምለቀው ቪዲዮ ይሆናል ማለት ነው። እንግዲህ በአጠቃላይ በእንትኑም እንደነገርኳችሁ በዩቲዩብ ላይ በቴሌግራም ላይ የተለያዩ ነገሮችን ይጠቅማሉ ያስተምራሉ የምላቸውን አንዳንድ ጊዜም ለተቃውሞ ያሉ ነገሮችን እጽፋለሁና ጠቅለል ባለ ነገር ወደ ዩቲዩብ መጣ ጠቃሚ ነገር ማስተላለፍ ይችል ሆናለሁ። ያነበብኳቸውን ለወደፊት የማነባቸውን ይጠቅማሉ የምላቸውን ነገሮችን ለማስተላለፍ እችል ይሆናል በሚል ወደ ዩቲዩብ ለመውጣት አስቤያለሁኝ ማለት ነው። እንግዲህ በአጠቃላይ እዚህ ዩቲዩብ ላይ ምንድነው የምትሰራው? ምን ለመስራት አስበሃል? የሚሉ በውስጥ የተላኩልኝ መልእክቶች አሉ። ይሄ ኮንቴንት ክሬሽን የሚባለው ማለት ነው። በአጠቃላይ በተለይ እኔ መስራት እንፈልገው የስርዓተ ጽህፈቱ ላይ ማለት ስም ሲጻፍ ወይም ፊደላት ሲጻፉ የተለያዩ መጽሐፎችን እናነብ ይሆናል እናነባለን እና በትክክለኛ ፊደሉ የተጻፈው የትኛው ነው? ምሳሌ ሀ ብዙ አይነት ሀዎች አሉ። ሀሌታ ውሃ፣ ሐመር ውሃ፣ ብዙሃን ውሃ የሚባሉ አሉ። ፀሐይ ውሃ፣ ጸሎት ውሃ የሚባሉ ሌሎችም ፊደላት ሁለት ፊደል ሞክሼ ፊደል ያላቸው አሉ። እነዚያን በትክክል አስተካክሎ ለመጻፍ እንዴት ነው የምንችለው የሚለውን ነገር በሰፊው እሄድበታለሁ ብዬ አስባለሁኝ። መጽሐፎችን ስናነብ በትክክለኛ ፊደል ሲሳሳት ነገራችን ላይ አበውም እንደሚናገሩ ዶግማን እስከማፋለስ ድረስ ይደርሳል ብለው ይናገራሉ ነው። እውነታቸውን ነው። አሁን ምሳሌ ስላሴ የሚለውን በየትኛው ነው የሚጻፈው? ሰለሰ ሶስት አደረገ ሲል በየትኛው ነው የሚጻፈው የሚለውን አሁን ስናነብ በየፈለገው ነው የሚጻፈው። ስለዚህ በትክክለኛ ፊደል ሲጻፍና በተሳሳተ ፊደል ሲጻፍ የሚያስተላልፈው መልእክት በጣም የተለየ ነው። ሌላው ምሳሌ ዓመተ ምህረት ሲባል ዓመት ሲባል የትኛው ነው የሚጻፈው? ዓመት አንድ ገረድ አገልጋይ የሚል ዓመት ደግሞ የዘመን ስብስብ የሚለውን የወርሃት ስብስብ የሚለውን የሚገልጽ በየትኛው ነው በትክክል መጻፍ ያነበረበት? በእንደዚህ ላይ በደንብ እሄድበታለሁ ብዬ አስባለሁኝ። አንዱ ይሄ ነው። ሌላ እነዚህን ለማወቅ አጠቃላይ ፊደላትን ከሀሌታ ውሃ ጀምሮ እስከ መጨረሻው እስከ ፐ ያሉ ፊደላት የራሳቸው ትርጉም አላቸው። በዛ እንቀንስ ባነሰ እንጨምር የሚባል አይደለም። አበው ሰርተው አርቀው አስተካክለው የሰጡን እያንዳንዱ ትርጉም አለው። ስለዚህ እያንዳንዳቸው ምንድነው ትርጉማቸው ከሚለው ነው የሚነሳው። ስለዚህ በዚህ ላይ ሰፋ ያለ ነገር ወይም ቪዲዮ ለመስራት አስባለሁኝ። የእያንዳንዱ የፊደላትን ትርጉም ማለት ነው። ሌላው በሰፊው ምን ሄድበት በዚህ ይሆናል። እንግዲህ እንደምታውቁ በዓለማዊም እንግዲህ ጎንደር ዩኒቨርሲቲ አስተምራለሁ። በመንፈሳዊም እግዚአብሔር በፈቀደ በትንሽ ነገሮች ትንሽ አገልግሎት እናገለግላለሁ። ከነዚህ ደግሞ ከቤተ ክርስቲያን አንፃር ደግሞ ጠቃሚ ናቸው የምላቸውን ከቤተ ክርስቲያን ከማስተምሮ ከተለያዩ ኮርሶች ከተለያዩ ጉባኤ በተለይ መጽሐፍ ጉባኤ ቤት ያገኘኋቸው አንዳንድ ነገሮችን ይጠቅማሉ ብዬ ማስባቸውን ነገሮችን የማስተላልፍበት ዩቲዩብ ነው የሚሆነው። በአጠቃላይ ይሄ እንደ መግቢያ ነው። ስለዚህ ወደፊት በሰፊው የራሴ ላይቭ ስትሪም መግባት ስጀምር አሁን ገና ነው 30 ብቻ ነው ሰብስክራይበር ያለኝ። 50 እና ከዚያ በላይ መሆን ሲጀምር ቀጥታ ላይቭ ገብቼ መማማር ምን ጀምር ይሆናል። እስካሁን የረዳችሁኝ አይዞ በርታ ብላችሁ በውስጥም የላካችሁልኝ መልእክት ሰብስክራይብ ማድረጋችሁ የደገፋችሁ ለማድረግ ደግሞ ጊዜ አንሷችሁ ጊዜ አጥሯችሁ ሳይመጭ ቀርታችሁ ሰብስክራይብ ያላደረጋችሁ ወንድሞቼ እህቶቼ አባቶቼ ሰብስክራይብ በማድረግ ትብብር እንድታደርጉልኝ በወንድማዊ ፍቅር ጠይቃችኋለሁኝ። ሼር በማድረግ ምሰራቸው እንግዲህ ወደፊት ብዙ ያቀርባቸው ኮንቴንቶች አሉ። በዚያ ዙሪያ ደግሞ ምሰራቸው ቪዲዮዎች ለብዙ ሰው እንዲደርስ ሰብስክራይብ እንዲያደርጉ ትብብር እንድታደርጉልኝ በማለት ጠይቃችኋለሁ። ስለዚህ ሰብስክራይብ ያደረጋችሁ ዝቅ ብዬ ከልብ ያመሰግናችኋለሁ። ያላረጋችሁ ወንድሞቼ በጊዜ ማጠር እንዳልሁ ወይም ባለመመቸት ሊሆን ይችላል
ሰብስ ደወል ምልክትን እየገባችሁ ጌች ቲዩብ የሚለውን የገባችሁ ሰብስክራይብ እያደረጋችሁ እንድታበረታቱኝ አይዞ በርታ ብላችሁ እንድትደግፉኝ በድጋሚ ለምናችኋለሁ። ይሄ የመጀመሪያ ጊዜም ስለሆነ ነው እንግዲህ መሳሳቱ ምናምን ሊሆን ይችላል። ለወደፊት ደግሞ ሲሰራ በደንብ እያስተካከልኩ ለመስራት እሞክራለሁ። አመሰግናለሁ። ሰላም ቆዩልኝ።